ሳናውቀው አእምሮአችንን የሚጎዱ በየቀኑ የምናደርጋቸው የተለያዩ ልማዶች አሉ። በዚህ ዘመን አብዛኞቻችን አእምሮአችንን በተለያየ መንገድ እየጎዳነው እንገኛለን። ከስልክ ኮምፒውተር ጨረር ጀምሮ እስከ ትልልቅ ሱሶች ድረስ። ይህም በአእምሮ የሚከናወኑ ስራዎችን እንደ ውሳኔ መስጠት፣ ችግሮችን መፍታት፣ ስሜትን መቆጣጠር፣ የተወሳሰቡ ነገሮችን መረዳት የመሳሰሉ ነገሮችን ለማከናወን እየከበደን ይገኛል። እነዚህ የማሰብ አቅማችንን እያዳከሙ ያሉ ልማዶች ምንድናቸው? በዛሬው ቪዲዮ በየቀኑ የምናደርጋቸው ነገር ግን የአእምሮን የማሰብ አቅም እየጎዱ ያሉ በሳይንስ የተረጋገጡ አሁኑኑ ልታስወግዷቸው የሚገቡ 10 ልማዶችን እናወራለን። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። የአእምሮአችንን አቅም እየጎዱ ካሉ ልማዶች መካከል አንደኛው ጭንቅላትን ተሸፋፍኖ መተኛት። እስከ ጭንቅላት ተሸፋፍነን ስንተኛ ወደ ጭንቅላታችን የሚገባው የካርቦን ዳይኦክሳይድ መጠን ይጨምራል፣ እንዲሁም ኦክሲጅን ይቀንሳል። ይሄም አእምሮአችን በከፍተኛ መጠን የሚጠቀመው ወሳኝ የሆነው ኦክሲጅን ማነስና የካርቦን ዳይኦክሳይድ መጠን መጨመር በመጠኑም ቢሆን በጭንቅላት ላይ ጉዳትን ያስከትላል። ምክንያቱም ግልጽ ነው። ጭንቅላታችን በአግባቡ ስራውን ለማከናወን የሚጠቀመው ኦክሲጅንን ስለሆነ ነው። ከምንተነፍሰው ትንፋሽ አብዛኛው ይዘት ኦክሲጅን የሚሄደው ወደ ጭንቅላታችንም በመሆኑ ነው። በአተነፋፈስ ስርዓት ውስጥ ሳንባችን ኦክሲጅንን አስቀርቶ ካርቦን ዳይኦክሳይድን ያስወጣል። ይህ መደበኛው የአተነፋፈስ ስርዓት ነው። ታዲያ ተሸፋፍነን ስንተኛ አዲስ አየር ስለማይኖር ያንን ያስወጣውን ካርቦን ዳይኦክሳይድ መላልሶ ስለሚያስገባ የኦክሲጅን እጥረት ይገጥመናል። ይሄም በጭንቅላት ላይ ጉዳትን ያስከትላል ማለት ነው። ስለዚህ አንደኛው ጭንቅላትን ተሸፋፍኖ መተኛት ነው። ሁለተኛ ከፍተኛ የሆነ ስክሪን ታይም። ይሄ ማለት በስልክ ወይም በኮምፒውተር ላይ የምታጠፉት ጊዜ ማለት ነው። ታዲያ ጠቃሚው ነገር ሆነ ጎጂ ነገር የምትሰሩት አሁን እያወራን ያለነው ስለምትጠቀሙበት ነገር ጉዳይ ሳይሆን መጠቀማችሁ ብቻ የሚያመጣባችሁን ጉዳት ነው። በአጭሩ ስናብራራው በኮምፒውተርና ስልክ ከመሳሰሉ ስክሪን ካላቸው ነገሮች የሚወጣው ጨረር ብሉ ላይት በመባል ይታወቃል። ታዲያ ይህ በአእምሮአችን ላይ ከፍተኛ ጉዳትን ከሚፈጥሩ ላይት ውስጥ ዋነኛው ነው። ይህንንም አምራቾቹም ሆነ ሳይንስ በደንብ ስለሚያውቀው ሙሉ ለሙሉ ባያጠፋውም ግን ጨረሩን የሚቀንስ ሲስተም አላቸው። ይህን ስላችሁ አትጠቀሙ ሳይሆን ብዙ ሰዓት አታጥፉ እያለን ነው። በተጨማሪም ግዴታ ከሆኑባችሁ ከየትኛውም መነጽር መሸጫ ልክ እንደ ሶላር መነጽር ብሉከትንም ገዝታችሁ ልትጠቀሙ ትችላላችሁ። እዛ ድረስ ያህል አልሄድም ካላችሁ ደግሞ በስልክ ውስጥ የሚገኘውን ብሉከት ኦን በማድረግ እንድትጠቀሙ መክራለሁ። ታዲያ ግን ይህ ነጥብ በስክሪን ላይ የምታሳልፉትን ጊዜ ቀንሱ ለማለት ነው። በስክሪን ላይ የምናሳልፈው ታይም አእምሮአችንን ይጎዳዋል ማለት ነው። ሶስተኛ በቂ ውሃ አለመጠጣት። ከሰውነታችን ክፍል ከፍተኛውን የውሃ መጠን የሚጠቀመው አካላችን አእምሮ ነው። የሰውነታችን 2/3 ወይም 60% ውሃ ነው። ታዲያ ብዙ ጊዜ ውሃ ጠጡ በቀን እስከ 8 ብርጭቆ እየተባለ እንሰማለን። ታዲያ ይሄ ሁሉ ለምንድን ነው? አእምሮአችን ሆነ ሰውነታችን ውሃ ስንጠጣ ምንድን ነው የሚጠቀመው? የሚፈጠረው እንደዚህ ነው። በሰውነታችን ውስጥ ያሉ ሴሎች በሙሉ በውሃ ላይ ጥገኛ የሆኑ ናቸው። በቂ ውሃ የማያገኙ ከሆነ ግን እያንዳንዱ ሴል በአግባቡ ስራውን ማከናወን እየከበደው ይመጣል። በውሃ እጥረት ከሚፈጠሩ ችግሮች መካከል አንደኛ የራስ ምታት፣ ትኩረት የማጣት፣ ግራ የመጋባት ስሜቶች ዋነኛዎቹ ናቸው። ስለዚህ ችግሮቹን እንኳን ካስተዋላችሁ በአእምሮ ላይ የሚደርሱ ጫና መሆናቸውን ትገነዘባላችሁ። ስለዚህ ሁልጊዜም አእምሮ በፍጥነት ማሰብ እንዲጀምርና ጤነኛ እንዲሆን የፈሳሽ መጠናችሁን ተቆጣጠሩ ወይንም በቂ ውሃ ጠጡ። አራተኛ የእንቅልፍ ማጣት። አእምሮ ከፍተኛውን ሪከቨሪ ወይም ራሱን የሚያድስበት ጊዜ የእንቅልፍ ሰዓት መሆኑ የታወቀ ነው። ታዲያ በከፍተኛ ውጥረት እየሰራን በስራም ቢሆን በተለያየ ምክንያት በጥናትም በማንበብም በምንም እንቅልፋችሁን ሰውታችሁ አታድርጉ። ይህ ማለት ያጠናችሁት፣ ያነበባችሁት፣ የሰራችሁት ሁሉ በአእምሮ ሜሞሪ ስር የሚመዘገበው በቂ እንቅልፍ በመተኛት ስለሆነ ነው። ስለዚህ
አስፈላጊና በቂ እንቅልፍ አድርጉ። በምንተኛበት ጊዜ የሚከናወነውን በጥቂቱ ለማስረዳት ያክል እንቅልፍ ላይ በምንሆንበት ጊዜ አእምሮ ቀኑን ሙሉ የመዘገበውን ኢንፎርሜሽን እያጣራ ከአጭሩ ትውስታችን ወደ ረጅሙ ትውስታ የሚወስድበት ጊዜ ነው። ያም ማለት ከንቁ የአእምሮ ክፍል ወደ ድብቁ የአእምሮ ክፍል ማለት ነው። ድብቁ የአእምሮ ክፍል ማለት ደግሞ ልማዳችንን የሚቆጣጠር ለረጅም ጊዜ አብሮን የሚኖር ዕውቀትን የሚከማችበት የአእምሮ ክፍል ነው። ንቁ የአእምሮ ክፍል ደግሞ አሁንና ለጊዜው ብቻ የሚሆኑ ፈጣን ትውስታዎችን የሚመዘግብ ሲሆን በቀን ውስጥ የስሜትና የልማድ ጉዳዮችን ድብቁ የአእምሮ ክፍል ሲቆጣጠር የዕውቀትና ጊዜያዊ የማሰብና የውሳኔ የምርጫ ጉዳዮችን ደግሞ ንቁ የአእምሮ ክፍል ይቆጣጠራል። ስለዚህ በምንተኛበት ጊዜ ሰውነታችን እረፍት ላይ ሲሆን አእምሮ ደግሞ ራሱን ማደስ ላይ ይሰራል ማለት ነው። ስለዚህ በቂ